ዓለም አቀፉ የምግብ ፖሊሲ ምርምር ኢንስቲትዩት ከጤና ሚኒስቴር ጋር ተባብሮ የሠራው ጥናት ውጤት አስደንጋጭ ነው። ከኢትዮጵያ ሕዝብ ግማሹ እጥረት አለበት፣ ከአዲስ አበባ ሕዝብ ደግሞ 3/4ኛው ቫይታሚን ዲ አጥሮታል። ይህ አሃዝ በተለይ 13 ወር ፀሐይ ለሚጠጣ ሕዝብ ስላቅ ይመስላል፣ ምክንያቱም የቫይታሚን ዲ ዋና አከፋፋይ ፀሐይ ስለሆነች። ዶክተር ፍጹም ጥላሁን በአሜሪካን አገር በሕክምና ሙያ ላይ ተሰማርተው ይገኛሉ። ከቅርብ ጊዜ ወዲህ ሐኪም ቤት የሄደ አዲስ አበቤ ሁሉ ቫይታሚን ዲ እጥረት አለብህ የሚባለው ለምንድን ነው ለሚለው ቁልፍ ጥያቄ ምላሽ ሰጥተዋል። በፊት ምርመራ አልነበረም፣ ስለዚህ ቫይታሚን ዲ እጥረት እምብዛም አይታወቅም ነበር። አሁን ብዙ ሰው ለአጠቃላይ ጤና ምርመራ ሲሄድ እጥረት እንዳለበት ይነገረዋል። እንዴት ይህ ሊሆን ይችላል? 13 ወር ሙሉ ፀሐይ እየወጣች። ዶክተር ፍጹም ይህ ጥሩ ጥያቄ ነው ብለው ይንደረደራሉ። ይህ የሆነው በሜላኒን ምክንያት ነው ይላሉ። ምንድነው ደግሞ ሜላኒን? እኛ አፍሪካውያን እና ባለ ጥቁር ቆዳ ሕዝቦች ሜላኒን አለን፣ ፈረንጆቹ ግን የላቸውም። ሜላኒን የተፈጥሮ ጥላ ነው፣ የቆዳ ጀንጥላ ማለት ነው። ለቆዳችን የጨረር ባለሥልጣን ሆኖ ያገለግላል። በዚህ የተነሳ ከቫይታሚን ዲ በቀላሉ ማምረት የሚችሉት በተለምዶ ፈረንጅ የምንላቸው ሰዎች ናቸው፣ ቆዳቸው ነጣ ያሉ ሰዎች። ጥቁር ቆዳ ግን ማገዶ ይፈጃል፣ ፀሐይ በቀላሉ አይዘልቀውም። ፈረንጆች ላይ ግን አልትራቫዮሌት ሰውነታቸው ላይ ሲያርፍ በቀላሉ ቆዳቸውን ሰርጎ ይገባል። በሌላ አነጋገር ቫይታሚን ዲ ሰርጾ እንዳይገባ ይሄ ሜላኒን ደንቃራ ሆኖ ይቆማል። ይህ ማለት ምን ማለት ነው? ቫይታሚን ዲ የማምረት አቅማችን አናሳ ነው ማለት ነው። ዶክተር ፍጹም ይህ ማለት ግን ሜላኒን አያስፈልገንም ማለት እንዳልሆነ ልብ እንድንል አበክረው ያሳስቡናል። ዋናው የቫይታሚን ዲ ምንጭ ፀሐይ ናት፣ እሷን በነጻ መገብ ይላሉ ባለሙያዎች። ቫይታሚን ዲን ከብዙ ቫይታሚኖች ልዩ የሚያደርገው ሰውነታችን ራሱ ስለሚሠራው ነው። ሰውነታችን እሱን ለመስራት አስፈላጊው ቅመማ ቅመም ሁሉ አለው። ከእኛ የሚፈልገው በቂ የፀሐይ ብርሃን ብቻ ነው። ፀሐይ እንደ ዘይት ሆና ታገለግላለች። ቆዳችን ስር ስብ መሰል ነገር አለ። ልክ ፀሐይ ሲያገኝ ተቁላልቶ ከቆዳችን ወደ ጉበት ይሄዳል። ጉበት ውስጥ ደግሞ ትንሽ በስሎ ወደ ኩላሊት ይወርዳል። በመጨረሻ ቫይታሚን ዲ ይሆናል። ሰውነታችን ይህን ቫይታሚን እንዲሠራው ግን በፀሐይ መለኮስ አለበት። ቁልፉ ነጥብ እሱ ነው። ፀሐይ ሩቅ ከሆነችብን ግን አሳ የግድ ነው። እጥረት አለባቸው የተባሉ ሰዎች ከአሳ ዝርያዎች ሳመን፣ ሳልመን የሚያህለው የለም፣ ሰርዲን እና ቱናም መልካም ነው። የሥነ ምግብ ባለሙያው ዶክተር ይሁኔ በኢትዮጵያ ባህል በጣም ድንቅ ከሆኑ ነገሮች አንዱ ምግብ ላይ ቂቤ መጨመር ነው ይላል። ይህ ነገር ብዙ ሰው ጉዳት ይመስለዋል፣ ኮሌስትሮል ይጨምራል ይላል። ሳናውቀው የጠቀመን የሚመስለኝ ግን ቂቤ ጣል ማድረጋችን ነው ይላሉ። ቫይታሚን ዲ ከአትክልት እና ከእንስሳት ተዋጽኦ ምግቦች ይገኛል። እንቁላል አስኳሉ ምርጥ ነው፣ ጉበት ከተገኘ አይከፋም። ከአትክልት ዘር ደግሞ እንጉዳይ ወደር አይገኝለትም። ካልሺየም የሚባለው እጅግ አስፈላጊ ንጥረ ነገር ወደ ሰውነታችን መግባት የሚችለው ቫይታሚን ዲ ስናገኝ ነው። አጥንት ያለ ካልሺየም ጨርቅ ነው፣ ካርቶን ነው፣ ይሳሳል፣ ይፈርሳል። ቆመን ስንሄድ አይመስልም እንጂ ሸክላ ነን፣ በቀላሉ እንሰበራለን። ቆመን የምንሄደው በካልሺየም ብርታት ነው። ሕፃናት በቂ ፀሐይ ካላገኙ እግራቸው ደጋን ይሆናል፣ እንደዚያው ሆነው ያድጋሉ፣ መቆም ይደክማቸዋል። ዶክተር ይሁኔ በተለይ ልጆች ቡዳ እንዳይመታቸው እያሉ መሸፋፈን ይቅር ሲሉ አበክረው ይመክራሉ። ቅባት እየቀቡ በጋቢ ጠቅልሎ ፀሐይ ማሞቅም ልክ አይደለም። ሽማግሌዎች በደንብ ፀሐይ ካላገኙ ወገቤን ማለት ይጀምራሉ። ብዙ ሰው እርጅና ያመጣብኝ ጣጣ ነው ብሎ ይቀመጣል፣ ልክ አይደለም። እጥረቱ ያለበት ሰው ሌላም ምልክት ያሳያል። ቶሎ ቶሎ እንታመማለን፣ ቶሎ ቶሎ ጉንፋን ይይዘናል፣ ቶሎ ቶሎ ቶንሲል ያጠቃናል፣ ጡንቻችን ይሟሻል፣ ድብርት ይመላለስብናል፣ የትከሻ እና የክንድ መዛል ይኖራል። ብዙ ሰዎች መድኃኒት ወስጀም አልተሻለኝም ይላሉ። ዶክተር ፍጹም ለዚህ ምላሽ አላቸው። አንቲባዮቲክስ አይደለም፣ መድኃኒት ስለወሰድን ወዲያው አይሻለንም፣ ጊዜ ይወስዳል፣ የአጥንት ጥንካሬ ጊዜ ይፈጃል፣ መንቀሳቀስ አለብን። ሌላም ምክር አላቸው። ምርመራ ላይ ሰዎች የቫይታሚን ዲ እጥረት አለበት ሲባሉ ሁሉም ሕመማቸው በእሱ ምክንያት የመጣ ይመስላቸዋል። ቫይታሚን ዲ እጥረት ተጓዳኝ ችግር ነው እንጂ ዋና ችግር ላይሆን ይችላል። ሁሉም ሕመማችን ከዚያ የመጣ ነው ማለትም አይደለም። ለምሳሌ ዘላቂ የኩላሊት እና የጉበት ሕመምተኞች የቫይታሚን ዲ እጥረት ምልክቶችን ያሳያሉ። የአዲስ አበባ ሕዝብ ቫይታሚን ዲ በስፋት እና በጥራት ያስፈልገዋል። አለበለዚያ ዶክተር ይሁኔ እንደሚሉት በአካሉ የበቃ በአእምሮ የነቃ የሚሉት ትውልድ አይፈጠርም።